ሰላም በመላለም ተከታተሉን ውድ የሚዲያችን ቤተሰቦች እንደምን ቆያችሁ? ዛሬ ደግሞ መገኛችን ቦሌ አለምነሽ ፕላዛ አድርገን የተለያዩ የላፕቶፕ እና የዲስክቶፕ መሸጫ ሱቅ ውስጥ ነው የምንገኘው። ምን አይነት ላፕቶፕ እና ዲስክቶፕ አላቸው የሚለውን እንቃኛለን። ሰላም እንዴት ቆየሽ? እንግዲህ በሚዲያችን የተለያዩ የገበያ ዋጋ ለተመልካቾቻችን እናስተዋውቃለን እና ዛሬ ደግሞ እዚህ ተገኝተናል። በቅድሚያ ራስሽን አስተዋውቂ፣ ከዛ በኋላ ደግሞ ያሏችሁን ምርቶች እናስተዋውቃለን ማለት ነው። ሜላኒያ እባላለሁ። ኢቴል ኮምፒውተር ነን እና የምትፈልጊው ለተማሪዎች በሚሆን ለግራፊክ ካርድ ምናምን ከትንሽ ወደ ትልቅ አሉ። አንቺ ዝቅተኛ ከምትዩ መጀመር እንችላለን። ከዛ በኋላ ደግሞ ከፍተኛ ወደምትያቸው መሄድ እንችላለን። ዝቅተኛ ለምሳሌ HP i5 8 ጀነሬሽን 512 GB በ16 ነው። ባትሪው ለ5 ሰዓት ይቆያል። ስቶሬጁ 1 ቴራ ማድረግ ይቻላል። 6000 ኤክስትራ ጨምረሽ። ራሙ ምን ያህል ነው? ራሙ 16 ባትሪው ለ5 ሰዓት ይቆያል ማለት ነው። ምን ያህል ነው ዋጋው? ይሄ ዋጋው 58000። ይሄኛውስ? ይሄኛው 512 GB በ16 ራም ዴል ነው። ይሄም ባትሪው ለ6 ሰዓት ይቆያል። ዋጋው 68000። የቅርብ ጊዜ ጀነሬሽን አዲስ ምርት ነው ማለት ነው። የምን ሀገር ነው? ይሄ ዱባይ ዩዝድ ነው። አብዛኞቹ ከዱባይ የሚመጡ ናቸው። አብዛኛው ከዱባይ ዩዝድ ይመጣል። አንዳንዱ ደግሞ ከአማዞን ኦርደር እናደርጋለን። እንደዚህ ቅናሽ ደግሞ ቢግ ሴል ሲወጣ ከተለያዩ ሀገሮች እናመጣለን። ከአሜሪካም ከካናዳ እንዲሁም ደግሞ ማላ ኦርደር ለሚፈልግ ኦርደር እናደርጋለን። ጌሚንጎችም አሉ መሰለኝ። ጌሚንጎች ደግሞ አሉ። እነዚህ ቬክተስ አለ። ስቶሬጁ 512 GB ራሙ ደግሞ 16 ነው። ይሄም እንደዛው 6000 ኤክስትራ ጨምረሽ 1 ቴራ መቀየር ይቻላል። ስቶሬጁ አፕግሬድ ማድረግ ይቻላል። ዋጋው ምን ያህል ነው? ዋጋው ይሄ 295። ኦኬ። ለግራፊክስ ዲዛይን ለሁሉም ይሆናል። ችግር ካለበት ምናምን ደግሞ ለ1 አመት የሶፍትዌር ዋረንት እንሰጣለን። ሜንቴናንስም ትሰጣላችሁ? ችግር ካለው የባትሪ ምናምን ማይቆይ ከሆነ ታመጪውና ወይ ዋጋ ጨምረሽ በሌላ ኤክስቼንጅ ማድረግ ይቻላል። ዋጋም ደግሞ በሚቀንስ አፕግሬድ አድርገሽ ደግሞ ኤክስቼንጅ ማድረግ ይቻላል። በጣም ጥሩ። ሌሎችን የምንመለከታቸው ለምሳሌ ይሄኛው ባሳይሽ ቲንክ ፓድ ሆኖ ዮጋ ነው። 360 ይተጣጠፋል። ሌኔቮ ነው። 512 GB በ16 ራም በደንብ መተጣጠፍ የሚችል ነው። 360 ዲግሪ ይተጣጠፋል። ምን ያህል ነው? ታች ነው። ታች ስክሪን ነው። ታች ስክሪን ያለው እዚህ ላይም እንደ ታብሌት መጠቀም ይችላል ማለት ነው። ዋጋው ምን ያህል ነው? ዋጋው 98000 ብር። ራሙ ምን ያህል ነው? ይሄ ራሙ 16 ስቶሬጁ 512 GB ባትሪው ደግሞ ለ6 ሰዓት ከዛ በላይ ይቆያል። ማገልገል ይችላል ማለት ነው። በጣም ጥሩ። ሌሎችም አሉ። የጌሚንጎቹ ሙሉ ዋጋቸውን ብንመለከት ሁሉም አለ። ዋጋቸውን ሁሉም ተመሳሳይ። አሁን ጌሚንግ ግራፊክ ምን ያላቸው አብዛኛው ከ200,000 እስከ 300,000 ባለበት አቬሬጅ ነው። በዛ አቬሬጅ ውስጥ ነው ማለት ነው። በዛ አቬሬጅ ነው። ብዙ ጊዜ 360,000 አለ፣ 400 አለ። ሞር ተመራጭ የሆኑት አሁን ከዚህ ሞዴላቸው ማለት ነው ከካምፓኒያቸው ሞር ተመራጭ የሆኑት የትኞቹ ናቸው? ጌሚንግ ላፕቶፖች ሁሉም ያው ነው። ጌሚንግ ያው ሰው እንደሚፈልገው ፍላጎት ይለያያል እንጂ ሁሉንም በዋጋ ደረጃ እና በኳሊቲ ደረጃ የተለያየ ነው። ኦኬ። እነኚህ ደግሞ የአፕል ምርቶች ናቸው። ማክቡክ ፕሮ፣ ይሄ ደግሞ ኮራ i5 ነው። ኦኬ። ስቶሬጁ ምን ያህል ነው? 512 GB በ16 ራም ራሙ 16 ማለት ነው። ምን ያህል ጊዜ ይቆያል ባትሪው? በአብዛኛው በጣም ብዙ ሰዓት ነው የሚቆየው። ቢያንስ 4 ቀን 3 ቀን ምናምን ያስጠቅማል። ኦኬ። አንዴ ቻርጅ ተደርጎ ለ3 ቀን ለ4 ቀን መጠቀም ለ1 ሳምንትም ይቆያል። የቅርብ ጊዜ ጀነሬሽን ነው ወይስ? የቅርብ ነው። ኦኬ። ምን ያህል ነው ዋጋው? ዋጋው 98000 ብር ማለት ነው። ኦኬ። እዚህ ጋርም ደግሞ ጌሚንግ ፒሲም አለ። ይሄኛውም አለ። i5 8 ጀነሬሽን ግራፊክ ካርድ አለው እና ስቶሬጁ 512 GB ነው። በ16 ራም ነው። 1 ቴራም ደግሞ ማድረግ ይቻላል። አፕግሬድ ማድረግ ይቻላል። ኤክስትራ ብር ጨምረሽ
7000 ተጨምሮ ኤክስቼንጅ ይደረጋል። ኦኬ ሜንቴናንስም ይኖረዋል። ሶፍትዌር ምናምን ችግር ካለው ምናምን ከተበላሸብሽ ለ1 አመት ስለሆነ የሶፍትዌር ዋረንት የምንሰጠው ዋስትና አለው። የ1 አመት ዋስትና አለው። ኦኬ ምን ያህል ነው ስቶሬጁ? 512 ጂቢ ለረጅም ጊዜ መቆየት ይችላል። ለረጅም ጊዜ መቆየት ይችላል። ባትሪም ይቆያል። ስቶሬጁን ማስተካከል ይቻላል። እሺ ዋጋው ምን ያህል ነው? ይሄኛው 320 ሺህ ብር። ኦኬ እነዚህ በሙሉ ተመሳሳይ ናቸው ወይስ ስቶሬጃቸው ምናምን ይለያያል? አይ ያው ነው። ይሄም i5 8 ጀነሬሽን ነው። ግራፊክ ካርድ አለው። ስቶሬጁም 512 ጂቢ በ16 ራም ነው። ዋጋቸውም ተመሳሳይ ነው። ዋጋውም የ20 ሺህ ብር ልዩነት ነው ያለው። አንድ ነው። ኦኬ እንትን ስክሪን ሳይዛቸው የሚቀንሱ ይሄ ስክሪን ሳይዛቸው እነዚህ ጌሚንግ ፒሲዎች አንድ ናቸው። ተመሳሳይ ናቸው። 15 ኢንች ናቸው ስክሪን ሳይዛቸው። የሚቀንሱ ሌሎች ላፕቶፖችም አነስ ያለ ስክሪን ሳይዝ አብዛኛው ጌሚንግ ላይ ይሄኛው የቅርብ ጊዜ ምርት ነው። ይሄ 15 ስክሪን ሳይዙ 15 ምን ያህል መለጠጥ ይችላል? ይሄኛው 180 ዲግሪ ማለት ነው። i7 10 ጀነሬሽን ነው። ኦኬ ዋጋው ምን ያህል ነው? ይሄኛው ሌኔቮ ነው። ዋጋው 165። እሺ ሌሎቹ እነዚህ ማክ ከፈለግሽ ደግሞ እነዚህ ማክ አሉ። ማኮች ደግሞ ከአብዛኛው ከ180 ሺህ እስከ 90 ሺህ አለ እና ስቶሬጁ አፕግሬድ ማድረግ ይቻላል። 1 ቴራ ማድረግ ይቻላል። እዚህ ጋርም እንደዛ ጌሚንግ አለ። ይሄኛው ቬክተስ ነው። እዚህ ጋርም ተመሳሳይ ነው። ፕራይሳቸውም ተመሳሳይ ነው። ኦኬ ሰከንድ አንድ አላችሁ ወይስ ሰከንድ አንድም እንይዛለን። ብዙ ጊዜ ኤክስቼንጅ ሆኖ የሚገባ ይሄ ፒሲ ብትወስጂ ይሄን ፒሲ ወስደሽው ለተወሰነ ጊዜ ተጠቀሚና ይሄንን ፕራይሱ አውጥቼ በዛን አቬሬጅ ከዛ ሌላ ዋጋ ጨምረሽ መውሰድ ከፈለግሽ ኤክስቼንጅ ይደረጋል። ሞር ተመራጭነት ያላቸው ምርቶች የትኞቹ ናቸው? እነዚህም አሪፍ ነው። ብዙ ጊዜ ታች ስክሪን ሲሆንና 360 ተጣጣፊ ዮጋ ሲሆን ሌኔቮ ምናምን ሆኖ እነዚህ አሁን አሪፍ ነው። ስክሪናቸው ኪቦርዳቸው ምናምን አሪፍ ነው። ለረጅም ጊዜ ይቆያል። አገልግሎታቸው እንደዛ እና ኢዚ ነው። ሞር 180 ዲግሪ ከሚሆን 360 ዲግሪ ሲሆን እንደ ታብሌት መጠቀም ስለሚቻል አሪፍ ነው። በጣም ጥሩ። ዋጋው ይሄኛው ስንት ነው? ይሄኛው 98,000 ብር። እሺ ሚኒ የምንላቸው ወይም ደግሞ አነስ ያሉ እንደዚህ በቦርሳ ቀለል አድርጎ ለመያዝ የሚመቹ ላፕቶፖች ደግሞ እነዚህ ደግሞ አለ። ይሄኛው 13 ኢንች ነው ሳይዙ፣ ስክሪን ሳይዙ። ጀነሬሽኑ i7 ነው። i7 ጀነሬሽኑ አሪፍ ነው። ለተማሪዎች ምናምን አሪፍ ነው። ኢላይት ቡክ ነው። 180 ዲግሪ ነው። ስቶሬጁ 512 ጂቢ በ16 ነው። ቢሮም ለሚሰሩ ለየትኛውም የሚሆን ነው። ቀለል ያለ ለተማሪ፣ ለቢሮ፣ ለተለያዩ ምናምን ለሁሉም ይሆናል። ምን ያህል ነው ዋጋው? ይሄኛው ዋጋው ይሄ 56,000 ብር። በጣም ጥሩ። ዲስክቶፕም አሏችሁ አይደል? ይሄ ዲስክቶፕ ምርቶች ደግሞ ማየት እንችላለን። አሁን ዲስክቶፕ ደግሞ እነዚህ አሉ። ዴል ደግሞ ስክሪኖቹም አሉ። አብዛኛው ኦርደር አድርገን ነው የሚመጣው። ኦኬ በኦርደር ደንበኞች ዱባይ ውስጡም አለ። የምትፈልጊው ስፔሲፊክ ትልኪልንና እነዚህ በኦርደር እናደርጋለን። ሞር ተመራጭ የሆኑት የትኞቹ ናቸው? እንደ ፍላጎት፣ እንደ ሰው ፍላጎት ኦኬ ይለያያል ማለት ነው። ይሄኛው ምን ያህል ነው ዋጋው? ይሄኛው ዋጋው 180 ሺህ ብር። ዲል ሳይዙ በሚቀንሳል ወይስ? ይሄ ስክሪን ሳይዙ በተለያየ አለ። ስክሪን ሳይዛቸው ይሄ ለምሳሌ 16 ነው ስክሪን ሳይዙ። 15 ስክሪን ሳይዝ አለ። 14 ስክሪን ሳይዝ አለ። 10ም ስክሪን ሳይዛቸው አለ። ለቢሮ እንደሚሆን እንደ ፍላጎትሽ ነው። ለቢሮ ለምን እንደሚመቸው ቦታ ለቢሮ አብዛኛው ሰዓት ለቢሮ፣ ለድርጅቶች፣ ለተለያየ ትምህርት ቤቶች፣ ለኮፒ ቤቶች እንደ ፍላጎት ማለት። ሜንቴናንስ አላችሁ? እነዚህ አለ። የአንድ ዓመት ዋስትና አለው። ቢበላሽ ስክሪኑ ብቻ ሃርድዌር ሶፍትዌር ብቻ ሶፍትዌር ሃርድዌር መብራት እንትን ቢል ስክሪኑ ቢቃጠል ምናምን የለም። ሃርድዌር ከሆነ ከእናንተ፣ ሶፍትዌር ከሆነ ደግሞ ብልሽት በማንኛውም ሰዓት ቢያጋጥምሽ ማምጣት ትችላለሽ። ሜንቴናንስ አለ። እሺ እንግዲህ ያሏችሁ ምርቶች በሙሉ አሳይተሽናል። ተመልካቾች ደግሞ እዚህ መጥተው መግዛት ማዘዝም ቢፈልጉ
ያላችሁበትን አድራሻ ጨምረሽ እንድትነግሪኝ። ቦሌ መድኃኒዓለም ትምህርት ቤት ፊት ለፊት አለምነሽ ፕላዛ ፈርስት ፍሎር እንገኛለን። ኢቴል ኮምፒውተር። ውድ ተመልካቾቻችን ለዛሬ በኢቴል ኮምፒውተር የነበረን ቆይታ የሚመስል ነበር። የተለያዩ የላፕቶፕ እና የዴስክቶፕ ምርቶች አሏቸው። እዚህ መታችሁ መግዛት ትችላላችሁ። በምትፈልጉት በየትኛውም ምርጫ ማዘዝም ትችላላችሁ። የዛሬ ቆይታችን ይህን ይመስል ነበር። ቀጣይ በሌላ ዝግጅት እስከምንገናኝ ድረስ መልካም ሳምንት።